ብዙ ወንዶች አንድ ትልቅ ስህተት ይሰራሉ። ሴቶች የሚናገሩትን ቃል ብቻ ነው የሚሰሙት። ነገር ግን እውነታው ይሄ ነው። አንድ ሴት እውነተኛ ስሜቷን በቃላት የምትገልጸው ከ10 በመቶ ባነሰ ሁኔታ ነው። ቀሪው 90 በመቶ የሚሆነው ታሪክ የሚነገረው በዝምታ፣ በሰውነት ቋንቋና በዓይኖቿ እንቅስቃሴ ነው። ለምሳሌ ከፊት ቆማ ፈገግ እያለች ደህና ነኝ ብትልህም እግሮቿ ግን ወደ መውጫ በር አቅጣጫ ከዞሩ አይምሮዋ ቀድሞ ካለበት ቦታ ወጥቷል ማለት ነው። ይህንን ምስጢር ካላወቅ በስተቀር ሁልጊዜም ግራ እንደተጋባ ትኖራለህ። ዛሬ በዓለም ዙሪያ ያሉ የስነ ልቦና ባለሙያዎች የሚስማሙባቸውን የሴቶችን የውስጥ ስሜት ፍንትው አድርገው የሚያሳዩ 10 የሰውነት ቋንቋ ምስጢሮችን እናያለን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ወደ ጥልቁ የሰው ልጅ ስነ ልቦና እንጓዛለን። በግንኙነት ውስጥ ትልቁ ፈተና አለመግባባት ነው። ብዙ ጊዜ አልገባሽኝም ወይም አልገባኸኝም የሚሉ ቃላትን እንሰማለን። ግን ለምን? ምክንያቱም የሰውነታችንን ቋንቋ ማንበብ ተስኖናል። ንዑስ አእምሯችን ወይም ሰብኮንሺየስ ማይንድ ፈጽሞ ሊዋሽ አይችልም። አፋችን ውሸት ቢናገርም ሰውነታችን ግን ሁልጊዜም እውነትን ይጮኻል። ዛሬ እነዚህን ድምፅ አልባ ጩኸቶች እንዴት መተርጎም እንደምትችል ደረጃ በደረጃ እናያለን። 10ኛ የአይን ንክኪ። ሰውነት ቋንቋ ሲባል መጀመሪያ የምናየው አይንን ነው። አይን የነፍስ መስኮት ነው የሚባለው በምክንያት ነው። አንድ ሴት በምትመለከት ጊዜ አይኖቿ ውስጥ የሚፈጠረውን ለውጥ አስተውለህ ታውቃለህ? ሳይንሳዊ አገላለጽ አንድ ሰው የሚወደውን ወይም የሚማረከውን ነገር ሳይ በአይን ውስጥ የሚገኘው ጥቁር ክፍል ወይም ፓፒል በከፍተኛ ሁኔታ ይሰፋል። ይህ ኦክሲቶሲን የተባለ የፍቅር ሆርሞን በደሟ ውስጥ ሲሰራጭ የሚፈጠር ተፈጥሯዊ ምላሽ ነው። እሷ ይህን ልትቆጣጠሩ አትችልም። አይምሮዋ ይህ ሰው ደስ ይላል በደንብ ሊየው ሲል አይኖቿ በሰፊው ይከፈታሉ። ብዙ ወንዶች ሴቲቱ ፊት ለፊት ስላየቻቸው ብቻ እንደወደደቻቸው ያስባሉ። ነገር ግን ቁጣና ፍቅር የሚለዩት በአይን ዙሪያ ባሉ ትናንሽ መጨማደዶች ወይም ክሮስ ፊት ነው። እውነተኛ ፈገግታ አይን ላይ ይነበባል። 9ኛ ፀጉርን ማስተካከል ወይም መንካት። ይህ በጣም የታወቀ ግን ብዙ ጊዜ ትርጉም የሚሳሳት ምልክት ነው። አንድ ሴት ከአንተ ጋር ስታወራ ፀጉሯን የምትነካካው ከሆነ ሁለት ነገሮችን ሊያመለክት ይችላል። አንደኛ መማረክ ወይም አትራክሽን። ፀጉሯን ወደ ኋላ ካደረገችና አንገቷን ካሳየች ይህ በንዑስ አእምሮ ደረጃዋ አምናሃለሁ የሚል ምልክት ነው። አንገት የሰው ልጅ በጣም ተጋላጭ ወይም ቨልነራብል ቦታ ነው። እሱን ማሳየት ከፍተኛ ምቾት መኖሩን ያሳያል። ሁለተኛ ጭንቀት ወይም ኤንዛይቲ። ፀጉሯን ደጋግማ የምትነካ ከሆነ ግን ምቾት አታ ሊሆን ይችላል። ልዩነቱ እንዴት ልናውቅ እንችላለን? እንቅስቃሴውን ለስላሳና ተጫዋች ከሆነ መሳብ አለ። ፈጣንና የሚረብሽ ከሆነ ግን መሄድ ትፈልጋለች ማለት ነው። 8ኛ የሰውነት አቅጣጫ። በስነ ልቦና ውስጥ የእምብርት ህግ ወይም the navel rule የሚባል ነገር አለ። የአንድ ሰው እምብርት ወደ የትኛው አቅጣጫ ዞሯል? ያ ሰው ትኩረቱ ያለው እዚያ ጋር ነው። አንድ ሴት ፊቷን ወደ አንተ አዙራ ሰውነቷን ግን ወደ ሌላ አቅጣጫ ካዞረ በታማኝነት ልንገርህ ልቧ ካንተ ጋር አይደለም። እግሮቿ ወደ በሩ ካመለከቱ አይምሮዋ ቀድሞ ወጥቷል። ነገር ግን በሰዎች መሃል ሆናችሁ እንኳን ሰውነቷ ሙሉ በሙሉ ወደ አንተ ካዞረች ያንተ መገኘት ለሷ ትልቅ ነገር ነው። 7ኛ የመስታወት ምስል ወይም ሚረሪንግ። ይህ በጣም የሚገርም የስነ ልቦና ክስተት ነው። አንድ ሴት ለአንተ ጥልቅ ፍቅር ወይም ክብር ካላት ሳታስበው ያንተን እንቅስቃሴ ትመስላለች። አንተ ዋስ ጠጣ፣ እሷም ጠጣለች። አንተ እጅን ጠረጴዛ ላይ ስታስቀምጥ እሷም ሳታውቀው ተመሳሳይ ታደርጋለች። ይህ ሚረሪንግ ይባላል። ይህ ማለት የእናንተ የሞገድ ርዝመት ወይም ቫይብ ተገናኝተዋል ማለት ነው። እስካሁን ያየናቸው ምልክቶች ግልጽ ሊሆኑ ይችላሉ፣ ግን የሚቀጥሉት 5 ምልክቶች በጣም ስውር ናቸው። በተለይ ቁጥር 3 ላይ የምናየው ምልክት አንድ ሴት ሳታውቀው የምር እፈልጋለሁ የምትልበት ትልቁ መንገድ ነው። ግን ከዚያ በፊት ወደ ቁጥር 6 እንለፍ። 6ኛ የቅርበት ወሰን ወይም ፕሮክሲሚቲ። እያንዳንዱ ሰው የራሱ የሆነ ፐርሰናል ስፔስ ወይም የግል ክልል አለው። ለማንኛውም ሰው የማንፈቅደው ክልል። አንዲት ሴት ያለምንም ምክንያት ወደ አንተ የተጠጋች ከመጣች ወይም ስትቀመጡ ያላትን ክፍተት ካጠበበች ይህ አረንጓዴ መብራት ነው። አይምሯችን ምቾት የሚሰጠንን ነገር መቅረብ ይፈልጋል። እሷ በአንተ ዙሪያ ያላትን ቦታ ካጠበበች በአካል ብቻ ሳይሆን በስሜትም እየቀረበች ነው ማለት ነው። 5ኛ ከንፈርን መንካት ወይም መምጠጥ። ይህ ምልክት በጣም ኃይለኛ ነው። አንድ ሴት ከአንተ ጋር ስታወራ ከንፈሯን የምትነካ ከሆነ ይህ የፍላጎት ምልክት ሊሆን ይችላል። የስነ ልቦና ጥናቶች እንደሚያሳዩት ስሜታችን የሚነሳበት ጊዜ ወደ ከንፈራችን የሚሄደው የደም ዝውውር ይጨምራል። ይህ ደግሞ ከንፈር እንዲያብጥና ስሜታዊ እንዲሆን ያደርገዋል። ጥንቃቄ ግን ይህንን ምልክት ብቻውን አትውሰደው። ከሌሎች ምልክቶች ጋር አብሮ ካለ ብቻ ነው ትርጉም የሚኖረው። 4ኛ እጆቿን አለማጣመር ወይም ኦፕን ፖስቸር። እጆቿን ደረቷ ላይ አጣምራ ከሆነ ይህ የመከላከያ ዲፌንሲቭ ምልክት ነው። አትቅረበኝ ወይም አልተመቸኝም እያለች ነው። ነገር ግን እጆቿ ክፍት ከሆኑ እጆቿን የምታንቀሳቀስ ከሆነ ይህ ማለት ለአንተ ክፍት ነኝ ማለት ነው። 3ኛ ተደጋጋሚ አላስፈላጊ ንክኪዎች። እዚህ ጋር ነው ጨዋታ የሚቀየረው። አንድ ሴት በድንገት እጅን ብትነካ ወይም ልብስ ላይ ያለን ትንሽ ነገር ብታነሳ ያ አጋጣሚ አይደለም። የሰው ልጅ ንክኪ ከፍተኛውን ኦክሲቶሲን ይለቃል። እሷ አንተ ለመንካት ምክንያት የምትፈልግ ከሆነ ያንን የግል ክልል ጥሳ እየገባች ነው። ይህ ትልቅ የመተማመንና የመፈለግ ምልክት ነው። 2ኛ
ፈገግታዋና ድምጿ። እውነተኛ ፈገግታ ከንፈር ላይ ብቻ አይወሰንም፣ አይን ላይ ይነበባል። አንድ ሴት ካንተ ጋር ስትሆን ድምጿ ረቀቅ ወይም ቀጠን የሚል ከሆነ ሃይ ፒችድ ቮይስ ይባላል። ይህ በባዮሎጂ ደረጃ ሴትነቷን እያሳየች እንደሆነ ይናገራል። አንደኛ ትኩረት ወይም ዲፕ ኢንጌጅመንት። እናም ደረሰ ቁጥር 1 ምልክት። ይህ ከሁሉም በላይ አስተማማኝ ነው። ትኩረት። በዚህ በሶሻል ሚዲያ ዘመን ስልኳን ዘግታ አይንህን እያየች የምትናገረውን እያንዳንዱን ቃል የምትሰማ ከሆነ አንተ ለሷ ዓለም ነህ። የሰው ልጅ ትልቁ ስጦታ ትኩረት ነው። ያንን ትኩረት ለአንተ ከሰጠች የሰውነት ቋንቋ አንተ ትልቅ ዋጋ አለ እያለ ነው። ጓደኞቼ፣ የሰውነት ቋንቋ ማንበብ ማለት ሰውን መመርመር ማለት አይደለም። ሰውን በጥልቀት መረዳት ማለት ነው። አንዲት ሴት በቃላት የማትናገረውን ፍላጎቷን ወይም ጭንቀቷን ስትረዳላት ከአንተ ጋር ያላት ግንኙነት ወደ ላቀ ደረጃ ይሻገራል። ያስታውሱ፣ እነዚህ ምልክቶች በብዛት ሲታዩ ነው ትርጉም የሚኖራቸው። አንዱን ብቻ አይቶ ድምዳሜ ላይ መድረስ ስህተት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እናንተስ በቲዩስ ላይ በብዛት የምታዩት ምልክት የትኛው ነው? ኮሜንት ላይ አካፍሉን። ለዚህ አይነት ጥልቅ የስነ ልቦና ትንታኔዎች ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከንገናኝ የሰዎችን ልብ በንቃት ማንበብን ቀጥሉ። ቻው።